ሰላም ሰላም። ዛሬ በቅንነት የምትመልሱልኝ የሚፈልገውን ጥያቄ ይዤ የመጣሁት ለኢትዮጵያ ሕዝብ አሁን እየተመራ ያለው የጦርነት ቅስቀሳ የሚያደርግ መንግስት እንደሚመራው ሕዝብ ጥምረት ያስፈልገዋል አያስፈልገውም? ጥምረት ማለት በፖለቲካል ጥምረት፣ የሚሊተሪ ጥምረት፣ የማህበራዊ ጥምረት ያስፈልገዋል አያስፈልገውም? በትግረኛ ጽምዶ ተብሎ የተጀመረው አካሄድ ከኤርትራ ጋር በቀል የመበቃቀል ወይም የመመላለስ ሳይሆን የጠፉ ጥፋቶች አሉ፣ የተበደሉ ሰዎች እንደ ህዝብ በህግ መጠየቅ ያለባቸውን በህግ እንጨርሳለን። እስከዛው ድረስ ግን የቀረው ህብረተሰብ በሰላም መኖር አለበት የሚል በትግራይ መሪዎች ዘንድ በጣም የተወሰደ በሳል የሆነ አመራር አለ። እሱም ጦርነት በዚህ ሰዓት ኤርትራን አሳቦ ትግራይ ላይ ምንም አይነት ጦርነት እንዳይኖር፣ አንድም ጥይት ወደ ትግራይ እንዳይተኮስ፣ በጭራሽ እንዳይገባ ጥይት የሚባል ነገር እንዳናይ ለማድረግ ሞክረዋል። በሳል ነው ይሄ አካሄድና ከዚህ በኋላ ከአማራም ጋር ይኖራል ብዬ ገምታለሁ። ቢኮዝ ከአማራም ጋር ተመሳሳይ ነው። ብዙ በደል ተበድለናል እንደ ትግራይ። የአማራ ህዝብ እንደ ህዝብ ያለፈው ጦርነት ላይ ያደረጉት ብዙ ግፍ ነው። ይሄን ያደረጉትን ተጠያቂ መሆን የሚገባቸውን ሰዎች በህግ የሚጠየቁ ሰዎች ይጠየቃሉ። የቀረው ህብረተሰብ ግን ሰላም ወዳዱ ህብረተሰብ፣ ከዚህ በፊት ተፋቅሮ በአንድ ላይ የኖረ ህብረተሰብ አሁንም በአንድ ላይ መኖር ስላለበት የህዝብ ለህዝብ ጥምረቱ ያስፈልጋል። የሚሊተሪ ጥምረት ያስፈልጋል አያስፈልግም? ብዙ ስለሚያከራክር እንደ ቲክቶክ ቤተሰብ ሀሳባችሁን ብትሰጡ ደስ ይለኛል። ቢኮዝ የሚሊተሪ አካሄድ እኔም ከጦርነቱ እንትን ውጭ ስለሆንኩኝ እውቀቱም ስለሌለኝ በዚህ ነገር ላይ አስተያየት መስጠት ይከብዳል። ግን አሁን ለምሳሌ በቅርቡ የፌዴራል መንግስቱ በምርጫ ቦርድ አድርጎ ያወጣው መሬት ከትግራይ ላይ የመውሰድ አካሄድ ከጦርነት ስትራቴጂ አንዱ መንገድ እንደሆነ እኔ በግሌ ተረድቼዋለሁ። ቢኮዝ ከጀርባቸው ፋኖ ምቾት ስለማይሰጣቸው ፋኖ እየታገለ ስለሆነ ፌዴራል መንግስቱ ለዛ ሊያደርጉት ለሚያስቡት ጦርነት ደጀን የሚሆናቸውን ቦታ ደጀን የሚሆናቸውን ህዝብ ነው እየፈለጉ ያሉት። ቢኮዝ አሁን አማራው ካለፈው 2 ዓመት ሰቆቃ ተምሮ ከነሱ ጎን እንደማይሆን ተረድተውታል። በቅርቡ ሰምታችሁታል ጀነራል ጻድቃን ሲናገር በአጭር ጊዜ በአጭር መስዋዕትነት ጦርነት አድርገን ትግራይን መቆጣጠር፣ መንግስት የመቀየር ምናምን አይነት ነገር ፕላን እንዳለ ተናግሯል። እቅዱ ምናልባት የነ ጻድቃን ሊሆን ይችላል፣ አይሆንም የኔ እንትን አይደለም። ዞሮ ግን የተናገረው ጻድቃን ስለሆነ ይሄን ሀሳባቸውን ወደ መሬት ለማውረድ ቦታ ይፈልጋል አይደል? ጦርነት መግቢያ ወደ ቦታው ሲመጡ አማራ ክልል በሚበዛው ቦታ ፋኖ እየታገለበት ያለው ቦታ ነው። ራሱን ፌዴራል መንግስትን ስለሚታገለው ያንን አልፈው መጥተው ትግራይን ለመውጋት ቦታ ያገኙ ምቹ የሆነ ቦታ ስለማያገኙ እነዚህን ቦታዎች በምርጫ ቦርድ አስታከው ከትግራይ ካወጡ በኋላ ያንን ቦታ የነሱ ደጀን ቦታ አድርገው በመውሰድ ከአማራ ክልል ለነሱ የሚቀርቡናል የሚሉትን ሰዎች ደጀናቸው አድርገው ትግራይን ለመውጋት ምናምን አይነት ነገር ያቀዱት እቅድ እንደሆነ ቅርብ ጊዜ በህወሓት ምክትል መሪት ተነግሯል። እኔም እንደዛ ነው የምረዳው። which is በጣም ባድ ማለት ነው። በተለይ ኖ ዋር የሚል ብዙ እንቅስቃሴ ውስጥ የሚገቡ ተጋሩ ሁሉም የኢትዮጵያ ህዝብ ጦርነት አንፈልግም የሚሉ ሰዎች፣ ይበቃል የምትሉ ሰዎች እንደዚህ አይነቱን አካሄድ ጦርነት ነገ ለመፍጠር ተብሎ ዛሬ የሚፈጠሩ መንገዶችን ከወዲሁ መቃወም መቻል አለበት። ስለዚህ ለእነዚህ አይነት ነገር መንገድ በግላችን ወይም አንድ ሰው በግሉ እኔ በቲክቶክ በራሴ ቲክቶክ የምቃወመው ተቃውሞ ለውጥ አያመጣም። ያን ያክል ለውጥ አያመጣም። ቢኮዝ ያለንን ሰው የሚያየውን ቪው ብታዩት 2000 3000 ነው። የቲክቶክ ብዙ ጊዜ የኢትዮጵያ ቲክቶክ ካልተሳደብክ ወይ የሆነ መጥፎ ነገር የሆነ እንደዚህ አይነት የብልግና የሆነ እንደዚህ ሰች ስታፍ ካልተናገርክ ብዙ ቪው ብዙ ፎሎወር አይኖርም። ይሄ ደግሞ ማህበራዊ ኃላፊነትን የመወጣት እንጂ ሌላ እንትኖች ውስጥ ወይም ጥቅም ለማግኘት ምናምን ተብሎ የተጀመረ እስካልሆነ ድረስ ያን ያክል ኢንፍሉዌንስ ያደርጋል ብዬ አላስብም እኔ በግሌ። ስለዚህ እነዚህም በተደራጀ መልኩ ጥምረት ቢደረጉ፣ መጀመሪያ በህዝብ ጥምረት ቢደረግ፣ ከዛም በኋላ የሚያስፈልግ ከሆነ የፖለቲካ መሪዎች የተደራጁ መሪዎች እስከሆኑ ድረስ እነዚህ የተደራጁ መሪዎች ይህንን ጥምረት ቢያደርጉት፣ የሚሊተሪ መሪዎች ኦልሬዲ ቦታቸውን ይዘው ተደራጅተው እስካሉ ድረስ ይህን ነገር ቢያስኬዱት እንዴት ታይቷላችሁ? ምን ይመስላችኋል? ህዝቡን ማለት ሳይድ ኢፌክት ይኖረዋል። ይሄን አስታኮ የመጠቃት
ምንድነው እኔ አሁን በእኔ በግል ያየሁት ኤርትራ አትወጋም፣ ኤርትራን ባህር እንወስዳለን አንወስድም፣ ኤርትራን ወይም ደግሞ በቀሎቹን ተበቀሉ ምናምን ብሎ አብይ እንደጠየቃቸው ህወሓትን ብዙዎቻችሁ ሰምታችኋል። እነሱ ኤርትራን ለመበቀልም ወይም አብይ ባህሩን እንዲወስድ በትግራይ በኩል ቢያሳልፏቸው ኦልሬዲ የውጊያ ሜዳ የሚሆነው ትግራይ ነው። ስለዚህ ህዝቡ ነው የሚጎዳው በሌላ መንገድ። ይሄንን አስቀርተውታል። ጽምዶ የሚያደርጉም አያደርጉም እኛ አይመለከተንም። ምንም አይነት ጥይት አንተኳኮስም። ከኤርትራ ጋር መጠየቅ ያለብንም በህግ እንጠይቃለን። የቀረውን ህዝብ ለህዝብ ሰላምን መፍጠር ነው የምንፈልገው። ቂም በቀል መክፈል መበቃቀል ውስጥ አንገባም። ቢኮዝ በቀል መጨረሻ ስለሌለው ማለት ነው። እነሱም ጊዜ ጠብቀው ይበቀላሉ። እንዲህ ያለ ስለሚቀጥል ማለት ነው። አንፈልግም ያሉት በጣም ትልቅ የሰላም መንገድ ነው። ይህን የሰላም መንገድ ክሬዲት አለመስጠት ንፉግነት ነው። ግን እኔ ይሄንን እቀበላለሁ በግሌ ማለት ነው። ምክንያቱም አንድ ጥይት ወደ ትግራይ ውስጥ እንዲተኮስ ስለማልፈልግ ብስሩ የጦር መሳሪያ እንደውም እንዳይም ስለማልፈልግ ማለት ነው እኔ በግሌ። ይሄ ነገር ከአማራ ጋር ቢቀጥል ምን ይመስላችኋል? የቲክቶክ ቤተሰቦች እስቲ በዚህ ላይ አስተያየት ስጡበት። ፒስ